የከምባታው ልጅ ማሊክ አምበር ከባርነት ወጥቶ ሌሎች ሲዲዎችንም ከባርነት ያወጣ በጀግንነቱና በጦር ጀብዱም የጃንጂራ አይስላንድን ወይም ደሴትን የግል ግዛቱ አድርጎ አሁን በቅርስነት የተመዘገበና እጅግ በጣም ውስብስብ የሆነ ምሽግ ገንብቶ በሞግል ንጉስ ተፈርቶ ሊወሩት የመጡትን ፖርቹጋሎችንና እንግሊዞችን እንዲሁም አውሮፓውያንን እና የሞግል ንጉስ በመርታት ግዛቱን ከ300 ዓመታት በላይ እስከ ልጅ ልጆቹ ድረስ አስከብሯል። ዛሬም ድረስ በህንድ ታሪክ አፍሪካን ኪንግ ሜከር ኦፍ ኢንዲያ ተብሎ የሚጠራ ታላቅ የጦር ሊቅ በመባል ይታወቃል። ክፍል 2ን ሰሞኑን የምለቅ ስለሆነ እንዲሁም በዩቲዩብ ቻናሌ ላይ ሙሉ ታሪኩን የምሰራ ስለሆነ የፕሮፋይል ምልክቱን በመንካት የዩቲዩብ ሊንኩን በመጫን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ